በርባንን ያስፈታ የክርስቶስ ሞት ነው፣ የክርስቶስ መሰቀል። እኛን ከሲኦል ከኃጢአት ያስፈታል የክርስቶስ ሞት ነው፣ መከራው ነው። ግን አሁን ከፋሲካ በኋላ ስጋችሁን ፈታችሁ ወደ ዘፈን፣ ወደ መብላት፣ ወደ መጨፈር፣ ወደ መዝለል፣ ወደ ዳንስ፣ ወደ ስካር እንዳትሄዱ። እንዲህ አይነት ክርስቲያንነት የለም። እንዲህ አይነት ክርስቲያንነት የለም። በርባንን ስጋችሁ ላይ እንዳታሰለጥኑ፣ ነፍሰ ገዳይ እንዳትሆኑ፣ ራሳችሁን እንዳትገድሉ። ሰው ከፋሲካ በኋላ ጾሙ ተፈታ ብሎ የሚሰክር የሆነ እንደሆነ ነፍሰ ገዳዩን በርባንን ፈቶ ራሱን የሚገድል ሰው እሱ ነው። ሆዱ ከበሮ እስከሚመስል በልቶ ለጸሎት ሰልፎ የሚተኛ ሰው በርባንን ፈቶ ራሱን የገደለ ሰው ማለት እሱ ነው። ከምስጋና ተለይቶ ከቤተ ክርስቲያን ርቆ ለጠዋት ኪዳን የሚደክመው ፋሲካ ነው ብሎ ተኝቶ የሚያረፍ ሰው በርባንን ፈቶ እንቅልፍን በራሱ ላይ ያነገሰ ራሱን የገደለ ነፍሰ ገዳይ ነው። የክርስቶስን ቤዛነትን ማስብ በቅዳሜ ማታ አይታረድም። እንደዚህ አይነት ጥያቄ ከዚህ በኋላ አቁሙ። እናንተ ስጋ ወደሙ ተቀብላችኋል ነው ነገር እግዚአብሔር ሰው በግ ስለማረድ፣ ዶሮ ስለማረድ፣ እንቁላል ስለመቅረፋት አይደለም ክርስትናችን። በዚህ አይደለም ክርስትናችን። ክርስትናችን የክርስቶስን መከራ በልባችን መሳል፣ እርሱን ስሙን ተሸክመን እንደምንኖር ሁሉ ሕይወቱ በሕይወታችን ወይእዜኒ በይሁነ ክርስቶስ በሥጋዬ የክርስቶስ ጌትነቱ በሥጋዬ ይገለጣል ብለን እንድንኖር የሰጠንን ጸጋ ቅዱስ ሥጋውን ክቡር ደሙን ተቀብለን ለዘላለም በሕይወት እንድንኖር መሆን ማለት ነው እና ከፋሲካ በኋላ የሚደረግ መጠጥ አደራ የክርስቶስን መከራ በልባችን በሥጋችን ጥያቄ ውስጥ እንዳናስገባው እግዚአብሔር እንዳያዝንብን እንደዚህ አይደረግም። ሲበላ በመጠን ሰው ስለጋበዘ ብቻ ለሰው ተብሎ አይጠጣም። እገሌ ቅር ይለዋል ተብሎ እስከሚሰከር አይጠጣም። ቅር ካለ ቅር ይበለው። ግን ለምን አጋፍጫው ነፍሱ አትወጣም? ሰው ከሚሰክር ከሚጎዳ ወድቆ ተዘርሮ ከሚያድር እናንተ ማስገድዳችሁ አፈር ሰውን በሞት የሚባለው ከተራበ ነው።